እንግሊዝኛ አቀላጥፎ መናገር የብዙ ሰዎች ህልም ነው። ግን የት መጀመር እንዳለብህ ግራ ገብቶ ከሆነ ብቻህን አይደለህም። ዛሬ እንግሊዝኛን በፍጥነትና በቀላሉ አቀላጥፎ መናገር እንድትጀምር የሚረዱህ ምርጥ ዘዴዎችን እንመለከታለን። እነዚህ ዘዴዎች ጀማሪዎች በቀላሉ ሊተገብሯቸው ይችላሉ። ምክር 1 በትንሽ ጀምር፣ ነገር ግን በየቀኑ። ለአንድ ሰዓት መማር ባትችልም ለ10 ደቂቃ ብቻ መማርህን አታቋርጥ። መረጋጋት ቁልፍ ነው። አንድ የቆየ አባባል አለ። ምንም አይነት ቋንቋ አትማርም፣ ነገር ግን ልማድን ትማራለህ። ልማዴ ያንተ ክህሎት ይሆናል። ምክር 2 በእንግሊዝኛ አስብ። ቃላትን ከአማርኛ ወደ እንግሊዝኛ መተርጎም አቁም። ይህ ፍጥነትህን ይቀንሳል። እንከራው በሆኑ ነገሮች ጀምር። It's coffee። ይህ ቡና ነው። I'm thirsty። ጠምቶኛል። በጊዜ ሂደት አእምሮ በቀጥታ በእንግሊዝኛ ማሰብ ይጀምራል። ምክር 3 ማዳመጥ ማዳመጥ ማዳመጥ። አእምሮህ የቋንቋውን ድምፅ፣ ምትና ዜማ እንዲለማመድ ጊዜ ስጠው። የእንግሊዝኛ ዘፈኖችን፣ ፖድካስቶችን እና አጫጭር ቪዲዮዎችን ተመልከት። የምትወደውን ነገር ምረጥ። መማርህ መደሰት አለበት እንጂ መታገል የለበትም። ምክር 4 ራስህን መቅረጽ ጀምር። አዎ፣ በትክክል ሰምተሃል። ቪዲዮ ቀርጸህ ተመልከተው። ይህ ዘዴ የድምፅ አወጣጥህና አነጋገርህን እንድታስተካክል ይረዳሃል። ስህተትህን በዐይንህ ስታየው በደንብ ታስታውሰዋለህ። ምክር 5 የመማሪያ መጽሐፍትን እርሳ። ለጊዜው ብቻ በምትወደው ነገር ላይ አተኩር። ፊልም፣ ጨዋታ ወይስ ስፖርት? ቋንቋውን በተፈጥሯዊ መንገድ ለመጠቀም ሞክር። የምትወደውን ነገር በእንግሊዝኛ ስትከታተል ቃላትንና ሐረጎችን ያለ ብዙ ጥረት ትማራለህ። ምክር 6 ሻዶዊንግ የሚባል ዘዴ ተጠቀም። ይህ ዘዴ የሰማኸውን በእንግሊዝኛ ወዲያውኑ መድገም ነው፣ ልክ እንደ ሬዲዮ አስተዋዋቂ። ይህን ስታደርግ የአፍህን ጡንቻዎች ለውጭ ቋንቋው ድምፆች ታሰለጥናቸዋለህ። ለረጅም ጊዜ ስንናገር የተጠቀመውን የጡንቻ ማህደረ ትውስታን ይሰብረዋል። ምክር 7 ከእውነተኛ ሰው ጋር ተናገር። ፍጹም የሆነ ነገር መናገር ባይጠበቅብህም እንኳ የመነጋገር ፍርሃትህን መስበር አለብህ። ስህተት ለመስራት አትፍራ። ስህተት በሠራህ ቁጥር ትምህርቱን በደንብ ታስታውሰዋለህ። ፍርሃቱን ትተህ መናገር ጀምር። ከዚህም ባሻገር ዛሬ የተመለከትናቸው ምክሮች ሁሉ ተደራራቢ ውጤት አላቸው። አንዱን ስትጠቀም ሌላኛው ይሻሻላል። ስለዚህ ወደፊት ከመኝታ ክፍል አትውጣ እንጂ ዛሬ በእንግሊዝኛ ማሰብ ጀምር። ነገ ደግሞ አጫጭር ሐረጎችን ተናገር። አንተስ እንግሊዝኛን አቀላጥፈ ለመናገር የረዳህ የትኛው ዘዴ ነው? አስተያየትን በኮሜንት ስፍራው አስቀምጥ።